ትንሽ ፔሽንት የሆነ ሰው አጋጥሞኝ ነበረ የሚከፈለኝ ክፍያ በቂ ነው አይደለም ለምሳሌ ለመጀመሪያ ጊዜ ያጋጠመኝ ሰርቪካል ፔን ነው ሰርቪካል ፔን አሁን እንዴት ትሬነር ሆነ ሰርቪካል ፔን እንዴት ፊክስ ሊያደርግ ይችላል እና ብዙ ሰው ሊል ይችላል ገባ ምን አገናኝቶ ማለት ይችላል ግን አንዱ አካል ነው በቃ ግን ያንን ሰርቪካል ፔን ፊክስ አድርጌለት ወይም ምንድነው ሎወር ባክ ፔን ሊሆን ይችላል ወይም ሲያቲካ ፊክስ አድርጌለት ፓሽኔትድ ኮንክ የሚከፈልን ገንዘብ አይደለም የምታየው መጀመሪያ ሰውየው ሂል አድርጓል ወይ እውነትን ገባህ በዛው ሳቲስፋክሽን የምትሆን እስማማለሁ ገባህ ግን እንደዚህ ሂል አድርጌላለሁ እንደዚህ ክፈል ካልክ you are not passionate bro ገንዘቡን እያሳደድክ yes ቢዝነስ ማን ነው ማለት ነው እንደዛ ከሆነ ፓሽኔትድ ስትሆን በነገራችን ገንዘቡ የምታገኘው ከዛ በኋላ ነው ገባህ በምትሰራው ስራ ሳቲስፋይ ስትሆን ከዛም በኋላ እየረከብ ብዙ ከዛን ክላይንቶች የሚኖሩክ እንጂ ኤቭሪቲንግ ላረከው ነገር ክፈለኝ የምትል ከሆነ ሶ ፓሽኔትድ አይደለም ማለት ነው አንዳንዴ እኮ ነፃ ሰርቪስ የምትሰጣቸው ሰዎች አሉ አይደል እንዴ ምንም ይሄ ሁላችንም ታረጋው ነገር እኮ አለ አይደል ስንጀምርም ስራውን በደንብ ጀምረህም ላይክ ዲፕ ኢንቱ ዘ ስራው በነፃም ታሰራቸው ሰዎች አሉ